ለብዙዎች ተደርጎላቸው በአውደ ምሕረት ሲመሰክሩ አይቻለሁ። ድንግል ሆይ እመቤቴ እኔም ተረኛ ልሆን እስቲ እኔንም ጎብኝኝ የምትሏት ከፍ አድርጉና አሳዩኝ። ተረኛ ታርጋችሁ ድንግል ማርያም በመካከላችሁ ትጎብኛችሁ ድንግል ማርያም በዘርፋፋ ቀሚሷ ትሸፍናችሁ ድንግል ማርያም። ድንግል ማርያም ያሰባችሁትን ሁሉ ታሳካላችሁ። ከኃጢአት በቀር የለመናችኋትን ሁሉ ትፈጽምላችሁ። በጎ በጎውን ታደርግላችሁ። መልካም መልካሙን ትስጣችሁ። ቤታችሁን ትባርክላችሁ። ትዳራችሁን ትመስርትላችሁ። የፈረሰውን ትጠግንላችሁ። የጠፋውን ትመልስላችሁ። የተወሰደውን ትመልስላችሁ። ያልተስተካከለውን ታስተካክልላችሁ። ዛሬ የሆነ ነገር ወደ እጃችሁ ታስገባላችሁ። የራቀውን ትሰብስብላችሁ። የሆነ ስውር በረከት ዛሬ ትስጣችሁ። የስውሯ ማርያም እናንተ ያላሰባችሁትን በጎ ነገር ታርግላችሁ። ታርግልን የምትሉ አመስግኗት። ለማስታወስ ያክል አንድ ጊዜ ብቻ እንጠራለን። ነቢያት በሉ ሊያዩዋት የናፈቋት መድኃኒት። እስቲ እመቤቴን ልታዩ የምትናፍቁ እንደው ዛሬ ድንግል ማርያም ብትገለጭልኝ ባይሽ ብላችሁ የምትመኙ አላችሁ? ድንግል ማርያም አልገለጥ ያለውን ሁሉ ትግለጥላችሁ። በትዳር ያለውን ጨለማ ትግለጥልህ። በስራክ ያለውን ጤና ጨለማ ትግለጥልህ። በስራችሁ ውስጥ ያለውን ጨለማ ትግለጥላችሁ። በቤተሰባችሁ ውስጥ ያለውን ጨለማ ትግለጥላችሁ። በስራ ቦታ ያለውን ጨለማ ትግለጥላችሁ። አልታይ ያለውን ገልጣ ታሳያችሁ። ለእናንተ የተሰወረውን ትግለጥላችሁ። ዛሬ የሆነ ነገርማ ይገለጣል። ጠላት የጋረደው መጋረጃን የስውሯ ማርያም ትገልጽላችኋለች። ደስ ይበላችሁ፣ ትገልጥላችኋለች። ወገኖቼ ነቢያት የናፈቋት መድኃኒት ሊያዩዋት ተመኟት። ድንግል ማርያምን ናፈቋት። ሊያዩዋት ከሷ ዘመን ደርሰን ባገለገልናት ብለው ተመኟት። ድንግል ማርያምን እንደ ማገልገል ያለ ምን በረከት አለ? ምን ሰላም አለ? አዛኝቱ እንኳን ገብተን ቀድሰን ይቅርና እናቴ ደጅሽን እየጠረግን ባሪያ ሆነን ብንኖር እንኳን እናናፍቃለን። ይሄ የማይገኝ እድል ነው። በበርሽ ላይ በደጅሽ ላይ በገዳምሽ ላይ ተጥለንስ ብንኖር እናፍቃለን። እመቤቴ ከእናታችን ቤት እመቤቴ በሏት፣ ከአባትም ቤት የተሻለ ቤት አለሽ። እናቴ ሆይ አንቺ እኮ እናት ብቻ አይደለሽም አባትም ጭምር ነሽ። አንቺ እኮ ጓደኛ ነሽ። አንቺ እኮ ዘመድ ነሽ። አንቺ እኮ እህት ነሽ። አንቺ እኮ ወንድም ነሽ። አንቺ እኮ ችግር ይገባሻል። አንቺ የሰው ጭንቀት ትረጃለሽ። አንቺ የሰው ብቸኝነት ታውቂያለሽ። የሰው ቋጠሮ ትፈጃለሽ። አቤት ድንግል ማርያም የስንቱን ቋጠሮ ፈታች በዚህ ዘመን። አቤት ድንግል ማርያም የስንቱን እንባ አበሰች። አቤት ድንግል ማርያም ስንቱን ሰው አደረገች። የወደቀውን ስንቱን አነሳች። የተረሳውን ስንቱን አስታወሰች። በአልጋ የወደቀውን እንዴት አነሳች። አቤት ለአምላክ እናት ክብር ይሁንላት።